ተመስገን ነው አንቺን ያኖርልኝ ምን አረጉበት በዛ ብር እስኪ ቁጭ ብለው ያወሩኝ ዛሬ ሰው ነው የሚቀመጡ ለሰው ነው የመጣው እሺ እናታለ እንኳን ይልኝ እናታለ አንቺን ያኖርልኝ ያችን ባበር የሰጠሽኝንማ እሺ እንጀራ ያለ ጫው ያለ ሽሮ ያለ ገዙባት ዝም ብዬ ተቀምጬ ሳልሰጥት ተመስገን እናታለ ያቆይሽ መቁጠር እንድትንድት ያልኩት እየቆጠር ያቆያቸው የከርሞ ሰው ይበልልኝ በሰማይ መንገዱን አይንሰብኝ አሜን እስኪ ዋላ እንዲያሰልምባ 4 ኪሎ በርበሬን ሽምት እሰይ 4 ኪሎ ጓጅን ሽምት እሰይ ለዚያች ቅመሟን ለሽሮቱም ቅመሟን በርበሬን ጭን ትቁስ ለካረቁት እሰይ የኔነት እንትኔን ደሞ እህሌን ደሞ ከዛ ኮዚኔነት እንትኔን ማሽሌን ሽምት ደሞ እንትኔን ዳቁሴን ሽምት አረኩ ለካረጉልኝ አስፈጭቼ ዛሬ ተልቤ ብልት አሁን ደሞ እኔ ይዤልዎት መጥቻለሁ አምጥሽ እህል አምጥቼልዎታለሁ ልብስም አምጥቼልዎታለሁ የከርሞ ሰው ይበል ይልበሱና እነማን እንደገዙልዎት ነግረውታለሁ ይመርቋቸዋል እሺ ቆይልኝ የከርሞ ሰው ይበልልኝ አስከባላችሁ አሳፊ ፍራሽ አርግልኝ ምኑን ነው ፍራሽ ነው አምጥሽልኝ አረ እንዴ ላርግሽ ምን ያረጉኝ እንደው እንዴት አርጌ ተሳብሽ ምን እኔ አይደለም የገዛውልዎት የገዙልዎት ነግረውታለሁ ይሄ የኔ እናት ፍራሹ ያው እሰይ ደግልኝ እናታለ እኔ አልገዛሁትም የገዙትን ልነግረውት ነው በመሬት ከፍ ያረገ ያቆየልኝ የገዙትን ልነግረውት ነው የኔ እናት ይሄ ደግሞ ዘይት ነው ያቆየልኝ እናታለ ሞች ከፍ ያርገኝ በርበሬና ሽሮ ገዝቻለሁ ብሎኛል ዘይቱን የጎደለ 5 ሊትር ዘይት በርበሬ ጨን ድቁስ እህዴን ፍጭት ያችነ ነው ፋብዬ እሰይ በእናንተ ላይ ፋብዬ ዋስ እናታለ ሞች ስራ ከፍ ያርገኝ እናታለ አሜን አው እንደዚህ አርጋችሁ እንዳመጣችሁልኝ እንደሰጣችሁ ከሰማይ ቤት ነው ወጂ ተብላችሁ ከነ ይስሐቅ ከነ አብርሃም ከነ መቤት ያጠገብ እንዲያርጎ ያኖረኝ አሜን በሩ መርቁኝ ሙላችሁ ያቆይልኝ ሙላችሁ ከፍ ያርግልኝ አሜን አጎበዝ በላይ አቆንጆ በላይ ያውልልኝ አሜን አሜን ማማ የመለኩሴ ልብስ ገዝቼልዎታለሁ እሰይ ያቆይልኝ እሱን ደግሞ ልጆች ያመጡልዎታል ከፍ ያርግልኝ ያኛው የቤተ ክርስቲያን መሳሚያሱ ቤት ለቤት ሲሆኑ እንዳይበርዶት የማግ ልብስ ብዬ ነው ማግ ስለሆነ አይበርዶት እናቴ ይሄ ደግሞ አንሶላ ነው ፍራሹን የሚያነጥፉት አታስ ምን ይነጣ ሌትም ለብሰው አላሉኝም ይሄው እንዳይበርዶት ሌት የሚለብሱት ያቆይልኝ ወፍራሙን ነው የመረኩልዎት የዘመድ አውራ ያርግልኝ ምን አርጌ የገዙልዎት ልነግረዎት ነው በሄዳችሁበት በመጣችሁበት ሾሃዩን ጋብኝ ባታይም ታብኝ ለማማ የመለኩሴ ልብስ ገዝቼላቸዋለሁ እንዳጋጣሚ ሆኖ ሲጭኑ ባህያ ረስተዋት ነው ዟት ይመጣሉ ልጆች ነው ባህያ ሲጫን ነው የረሷት ልብሶትን የመለኩሴዋን እናቴች ምርኩዝ ናት መቋማይ ያቆይልኝ ያቆይልኝ የኛው ዳጉሳ ነው አለ የመጣ ያቆይልኝ እናት አሜን አሜን አረ ያቆያችሁ አሜን ቆይ እነማን እንደሚመርቁ ልነግረውት ነው እሺ እኔ ሙላውን ነው የምመረቀው እኮ እናታችን ያሉ እነማን እንደሆኑ ነግረውታለሁ ሙላውን ነው የምመረቀው ማማ የሚለፋው ሁላ ይሄ ሁለቱ 50 100 ኪሎ ዳጉሳ ይሄኛው 50 ኪሎ በቆሎ እናት አቤት ይኸው ልብስ የመለኩሴ ልብስም አለ እየመጣ ነው ልክ ያለው ልጅ ፍራሽ ብርድ ልብስ አንሶላ እህል 150 ኪሎ ዘይት አርገ ይገዙልዎ ሰዎች እነማን መሰሎት የኔ እናት ቆይ ልንገራዎት 10,000 ወለተ ህይወት ለእናቴ ልብስ ግዥላቸው ብላ ልካል የላከችልዎት ማን ወለተ ህይወት ይወት ወለተ ይወት ያቆይልኝ አሜን 7,000 ብር አንድ ወንድም እናቴ ይመርቁኝ ስሜ አያስፈልግም እግዚአብሔር ያውቀዋል ለእናቴ ልብስ ገዝተሻል ብሺ ብሎ ያቆይልኝ 20,000 ብር ከላስ ቬጋስ የማርያም ማህበርተኞች እናታችን ይመርቁኝ
አንቺ እመርቃለሁ ያቆየኝ እኛም ልጅ ነን ብለዋል። ያቆየኝ አሜን። 10,000 ብር ደግሞ ወለተ ኪዳን የምትባል እህት እናቴ ስለ ማርያም እኔም ያለኝ ልስጥ ልጅዎት ነኝ ብላለች። እሺ ትስጠኝ እሱ ይስጣት። አሜን። እናታ በሰማይ ቤት ይታደጋቸው። አሜን። እነዚህን የነገርሽኝ እንኳን በሰማይ ቤት ይታደጋቸው። 5,000 ብር ወልደ ትንሳኤ እና ባለቤቱ እናታችን ይመርቁ። ያቆየልኝ ያቆየልኝ እናታ። አሜን አሜን። የኔ እናት አቤት። ይሄን ሁሉ ገዝቼ የተረፈ ብር አለ። ያቆየልኝ። ይሄ 20,000 ነው። ይሄ 20,000 ብር ነው። ያቆየልኝ። ምን አርግልዎት እነሱ ነው የሚመርቁ። ይሄ ደግሞ 5,000 ነው። ጠቅላላ 25,000 የተረፈ ብር ነው የኔ እናት። ያቆያቸው። አሜን። የከርሞ ሰው ይበላቸው። አሜን። በሰማይ በምድር በሰፊው ይስጥልኝ። አሜን። ያቆየልኝ። የወለዱት ይደግ፣ የገዙት ይርባ፣ ከፍ ያርግልኝ። አሜን። እመቤቴ አት እንድቻርጋችሁ እንዳኳራችሁ እንደሰጣችሁ አሁን እንድችላ ወዲህ ከጌታ ሄደጃ ብላ በሰማይ ሞትና ክረምት አይቀርም። የተሞተ ጊዜ አዚያች ገነቷ ዛሬ በምድር ዓለም ሸክፋ ከጎና እሾህ እንዳይወጋቸው እንቅፋት እንዳይመታቸው ሸክፋ ከጎና ታቋየልኝ። አሜን። ከመስጠት አይለይብኝ። አሜን። ሀብቱን ይስጥልኝ። አሜን። ከፍ ያርግልኝ። አሜን። የተወለዱ ይደግልኝ። አሜን። የተገዛው ይርባል። አሜን። እናት ቅድም ልብሶት ቀርቶብኝ ነው ሾልኮ አላልከውትም ብለሽኛል። ማማ ስላልተባረከ ብለው ቀሚሱን አውልቀውት ነው በላይ ነው ቅድም የለበሱት። እሺ ያቆየልኝ። ሴ መልክ